ዛሬ አንድ ነገር ልነግራችሁ፣ ትልቁን ጠላታችሁን ልነግራችሁ ነው። ከራሳችሁ ቀጥሎ ትልቁ ጠላታችሁ ማን እንደሆነ ልነግራችሁ ነው። ትልቁ ጠላታችሁ እንግዲህ ጓደኛችሁ፣ የምትወዱት ጓደኛችሁ፣ የምታምኑት ያ ብዙ ነገር ራሳችሁን አሳልፋችሁ የምትሰጡት ጓደኛችሁ እሱ ነው ጠላታችሁ። ለምን እንደዚህ እንዳልኩ ልንገራችሁ። ምክንያቱም ይህ ሰው ድክመታችሁን ያውቃል፣ ጠንካራ ጎናችሁንም ያውቃል። መቼ ከእናንተ ጋር መሆን እንዳለበት ያውቃል፣ መቼ ከእናንተ ጋር መሆን እንደሌለበት ያውቃል። ምናልባት ከእናንተም በተሻለ መልኩ ራሳችሁን ያውቃል። ስለዚህ ጠላቶችህን ለራስህ ጥቅም እንዴት ማዋል እንዳለብህ ማወቅ መጀመር አለብህ። ራስህ ላይ ልትሰራ ይገባል። ጠላትህን ለራስህ ስራ እንዴት ማዋል እንዳለብህ ማወቅ አለብህ። ልክ ጎራዴን እንዴት መጠቀም ማወቅ እንዳለብህ ማለት ነው። ጎራዴ ስትይዘው አንዱም ጥቅም አለው፣ አንድም ጉዳት አለው። ጎራዴን የምትይዘው ራስህን ከጠላትና ራስህን ከውድቀት ለመከላከል ነው። ስለዚህ ጓደኛ ስታደርገው አንተ ማድረግ የማትችላቸውን ነገሮች ማድረግ እንዲችል ነው እንጂ ከራስ አልፈህ ጓደኛህን ለመጦር አይደለም፣ የዋህነት ነው። ስለዚህ እሱ የሚያደርገውን አንተ ማድረግ አለብህ። እሱ አንተን ከጎኑ ያደረገ እሱ ማድረግ የማይችላቸው ነገሮች እንድታደርግለት ነው። ቀጥተኛ የሆነ እምነት ካለህ ከዚህ የተሻለ ትርጉም ሊሰጠው የምትችለው ነገር የለም። ጓደኝነት ደግሞ ማምነህበት ነው። እርዳኝ ልርዳህ ነው። የምትችለውን ነገር ታደርግለታለህ፣ የሚችለውን ነገር ያደርግልሃል። ታዲያ አንዳንድ ጊዜ አንዳንድ ሰዎች የሆነ ነገር እንድታደርግላቸው ስትፈልግ አይገኙም። በጊዜውና በቦታው በሁኔታው ላይ አይገኙልህ። ስለዚህ እነሱ ይጠቀሙብሃል። አንተ የእነሱ ባሪያ ነህ። ያ ከመሆኑ በፊት መደረግ ያለበት ነገር ማወቅና በምን አይነት መልኩ መሆን እንዳለብህ ደግሞ ሂንቱ ሊኖርህ ይገባል። ግን አንድ ነገር አታውቅም፣ ከየት እንደምታገኝ ይሄንን የሆነ ሀሳቦችና ይሄንን አይነት ቪዲዮዎች። ከስር ያለውን ሰብስክራይብ የሚለውን ተጫን፣ ቤተሰብን ሆን። እያንዳንዱ ነገር ልነግርህ ዝግጁ ነኝ።